የስዕል መምህሩ ስዕል በሚያስተምርበት ወቅት ተማሪዎቹ የጌታ ኢየሱስ ክርስቶስን ስዕል ስለው እንዲያመጡ በቤት ሥራ መልክ አዘዟቸው። ሁሉም በመሰለው መልክ ክርስቶስን ስለው ሲያመጣ አንድ ተማሪ ግን የክርስቶስን ስዕል በጥቁር ወይም አፍሪካዊ መልክ ስለው ያስረክባል። ስዕል አስተማሪው ተገርሞ ለምን ክርስቶስን ጥቁር አድርጎ እንደሳለ ሲጠይቀው ክርስቶስ ፈረንጅ ሊሆን አይችልም፣ ምክንያቱም ፈረንጆች በጣም ጨካኞች ናቸው፣ ኢየሱስ ክርስቶስ ነጭ ሳይሆን ጥቁር ነው ብሎ ይመልሳል። ይህን ጊዜ ስዕል አስተማሪው ወደ ቤቱ ሲበር ሄዶ የዓለም መድኃኒት ጌታ ኢየሱስ ክርስቶስን ቀለም እንዳይኖረው፣ ዘር እንዳይኖረው፣ ነገድ እንዳይኖረው አድርገው ከፀጉር እስከ እግር ጥፍሩ ድረስ በደም ለውሶ ሳለው። ስዕል አስተማሪው በስዕሉ ፍቅር ዘር የለውም፣ ፍቅር ቀለም የለውም፣ ፍቅር የነገድና የቀለም አጥርን ይሻገራል። ክርስቶስ ሊያድነን ዘር፣ ቀለም፣ ጾታን አልመረጠም። ክርስቶስ ያዳነን በደሙ እንጂ በቆዳው አይደለም ወይም በዘሩ አይደለም። በመስቀል ላይ የፈሰሰው የክርስቶስ ደም ለሁሉ ይበቃል እያለ ነው። አይኑ የበራለት ሰው እንደዚህ ነው። ክርስቶስን እንወዳለን እያሉ በብሔር መቋሰል፣ ለሁሉም በሞቶ የፍቅር አምላክ መዳን ሆኖልናል እያሉ በቋንቋና በክልል ተደራጅቶ መነካከስ በክርስትና አይፈቀድም፣ ውግዝ ነው። አንድ ኢትዮጵያዊ ዘረኛ ከሆንክ በክርስቶስ አላመንክም። ዘረኛ ከሆንክ ክርስቶስን አታውቀውም። ዘረኛ ከሆንክ በፍቅር የበላይነት አታምንም። ዘረኛ ከሆንክ ጥላቻ በልብህ አለ። ወንድሙን የሚጠላ ደግሞ ነፍሰ ገዳይ ነው ይላል መጽሐፍ ቅዱስ። መልካም ቀን።